አንዱን አካል ፍቅር መለየት ነጥሎት አለው በግማሹ ደስታና ዘንጥሎት አሃ ሰው ጎኖ ዝተትን የማይሰራ የለም ያንድ ቀን ጥፋትን ማሪተይ ግድለም አሃ ማሪም በየሻለው ሞት በሻለው ማሪም በየሻለው ሞት በሻለው ቆዳዬ ተገፎ ይሁንልሽ ጫማ ስጋዬም ይደገም ላንቺ ከተስማማ አሃ አጥንቴን ይብረደው ራቆቴ ልግድ ካንቺ በለጠ አላገኝም ዘመድ አሃ ማሪ በየሻለው ሞት በሻለው ታደሰ መኮንን ልምድ እንዳለው ተወዳዳሪ ልምድ እንዳለው ድምጻዊ በጣም ጥሩ መናከብረው ድምጻዊ ነው ባለፈው ውድድር ላይ ጥሩ እስከ መጨረሻው ድረስ ከዘለቁት ጥሩ ተፎካካሪዎች መካከል ነውና ለኔ አክብሮት አለኝ እንደገና ወደዚህ ውድድር ተመልሰም ስለመጣ የሄድክበት ምርቀት ብዙ ነበር ለዛ ትልቅ አክብሮት አለኝ በጣም የተመረጠውም ዜማ አቀራረቡም በአጠቃላይ ጥሩ ነው በጥቅሉ ግን አንዳንድ እንከኖች ማንሳት ይቻላል አሁንም ዜማው ባይቆራረጥ የቅኝት ነገሮች አንዳንድ ማሳረፊያ ላይ አሁን ቁርጥ ከማለታቸው በላይ ቅኝቱን ያጠራጥራል ርፍ ሲሉ በደንብ መርገጥ መቻል አለባቸው ከቅኝት ውጭ ነህም አያስብልም ቅኝት ውስጥ ምን አለ ማለት ትንሽ የሚቸግሩ ነገሮች አሉ እነሱን ማስተካከል በጣም ለብቁ ድምጻዊነት ያበቃል ያኛውም እዛኛውም ውድድር ላይ የነበረው ችግር ትንሽ እጂ ነች እሷን ማስተካከል ያስፈልጋል ለኔ ጥሩ ነው ሁሌ በተስፋ መሞላት ሁሌ ይችላል ብሎ ማመንን ለልጆች ያሳያል ብዬ ነው ማስበውና መምጣትን በጣም አደንቃለሁ ያለህም ብቃት ደግሞ ሁሌ የሚይዘህ በተቻለ መጠን እቺን የምትነገረን ትንሿን እንከን አሁን የመዝፈን ብቃት ላይ አይደለም ያንተ ጥያቄ ትንንሿን ችግር ውድድር ስለሆነ በምክንያት በሰበብ ነውና ሰው የሚወድቀው ሁሌ ሰበብ ለማጥፋት መሞከር አለብህ ነው ምለው ጥሩ ነው እኔም ብዙ የተለየ አስተያየት አለኝ በአብዛኛው የሚያስነስት ድምጽ ነው በተለይ ብዙ ተወዳዳሪዎች የሌላቸውን ኳሊቲ ነው ያለው የምገምተው በወፍራም ድምጽ ዲፕ በሆነ ድምጽ መስፈን ራሱ እንደው በቀላሉ የሚገኝ ነገር አይደለም የተለያዩ ድምጻያኖችንም ዜማ ማዜም አለበት በተለይ ከፍ ያሉ ሬንጅ ላይ የሚውሉትን ያሉትን ዜማዎች እንደዚሁ ይመጥናል